ከአርቲስት ነጻነት ወርቅነህ ቀብር መልስ ስለ ልጆቹ ምን ማሰብ አለብን? የነጻነት ብር ያለባችሁ ስለ ህሊናችሁ ብላችሁ ለቤተሰቦቹ ስጧቸው። የብራንድ አምባሳደር የሆነላችሁ ማስታወቂያ የሰራላችሁ ድርጅቶች፣ ኮሚሽን የሚቀበላችሁ የቴሌቪዥንና የሬዲዮ ጣቢያዎች የነጻነት ወርቅነህ ስንት ብር አለባችሁ? ጋዜጠኛ ደራሲና ጸሐፌ ተውኔት ቴዎድሮስ ተክለአረጋይ። የአርቲስት ነጻነት ወርቅነህ ባለቤትና ቤተሰቦች ለተደረገላቸው የሐዘን መጽናናት ምስጋና አቅርበው ወደሚኖሩበት ሀገር ከመመለሳቸው በፊት ወሳኝ ውሳኔ አሳልፈዋል። ውሳኔው ምን ይሆን? እስከ ዝግጅታችን ፍጻሜ ድረስ ይከተሉን። ጋዜጠኛ ደራሲና ጸሐፌ ተውኔት ቴዎድሮስ ተክለአረጋይ ከአርቲስት ነጻነት ወርቅነህ ቀብር መልስ ስለ ልጆቹ ምን ማሰብ አለብን? የነጻነት ብር ያለባችሁ ስለ ህሊና ብላችሁ ለቤተሰቦቹ ስጧቸው በሚል ኃይለ ቃል እጅግ አሳሳቢና ወቅታዊ መልእክቱን በማኅበራዊ ትስስር ገጹ እንዲህ ሲል አስተላልፏል። የአርቲስት ነጻነት ወርቅነህ ህልፈት ከተሰማ ዛሬ 15ኛ ቀኑ ነው። ቀኑ በጨመረ ቁጥር ቀስ ቀስ እያልን ስለሱ ማሰባችንን እየቀነስን እንመጣለን። ከጥቂት ወዳጆቹ በቀር ድንኳኑ ባዶ መሆን የጀመረው ገና በሰልስቱ ማግስት ጀምሮ ነው። እንግዲህ ባለቤቱ ከሌለ ሁሉም ነገር በነበረበት አይቀጥልም። ባለፈው ስለ ሰይፉ ፋንታሁን ነጻነትን በህመም ወቅት ማገዝ ስጽፍ ነጻነት ገንዘብ መች አጣና ነው የሚታገዘው ብላችሁ የጮኻችሁ ነበራችሁ። እንግዲህ ቁርጡን እወቁት፣ ምንም የለም። ቤተሰቦቹ ግራ በተጋባ ሁኔታ ላይ ነው ያሉት። ነጻነት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው፣ ግለሰቦችም ላይ ሆነ ድርጅቶች ላይ ስንት ብር እንዳለው አይታወቅም። ጥቂት ወዳጆቹ ዘንድ የተበጣጠሱ መረጃዎች ሊኖሩ ይችላሉ። ሞባይሉ ላይ ከተለዋወጣቸው የጽሑፍ መልእክቶችና ምስሎች የሚገኙ መረጃዎች ይኖራሉ። አንዳንዶቹ ገንዘቦች ውል የተገባባቸውና በወረቀት የሰፈሩ አይደሉም። ነጻነት በሕይወት ዘመኑ ሁሉን በወረቀትና በማስረጃ የሚሰራ አልነበረም። ከማን ጋር ምን እንደሰራ፣ ምን ያህል ብር ቀድሞ ተቀብሎ ምን እንደቀረው የሚገልጽ የተደራጀ ማስረጃ የለውም። የሚበዛው ግንኙነታችን ልማዳዊ አይደል? ነጻነትም በበለጠ መልኩ እንደዚያ ነው። ብዙ ነገር በሕይወት ያሉትን ሰዎች ነገ እነሱም ሟች መሆናቸውን አውቀው በሐቅ ያለባቸውን አምነው መስጠትን ይፈልጋሉ። ሕጋዊ ውል የገባባቸውና አሁን እሱ ቀርቦ የማይጠይቃቸው ስምምነቶችም አሉ። ነጻነት ዛሬ ስለሌለ የቀረውን ሂሳብ ተሳስቦ አይጠይቅም። በአጠቃላይ ስምምነቶቹ፣ ብድሮቹ፣ ስጦታዎቹ፣ አደራዎቹ ወዘተ አብራው ላልኖረችው ነገ ልጆቿን አባታቸው ባሳደገበትና ባስተማረበት መንገድ እንዴት እንደምትወስዳቸው ግራ ለገባት እናትና ልጆች ከፊታቸው ያለው ጊዜ አስፈሪ ነው። ዋናው ምንጭ ነው የደረቀው። ነጻነት ገቢው ብዙም ቢሆን ወጪውም እንደዚያው ብዙ ነው። 3 ልጆቹን አሜሪካ የትምህርት ቤት ክፍያቸውን ሳያሰልስ የሚከፍለው እሱ ነው። ብር ወደ ዶላር ተቀይሮ አሜሪካ የ3 ልጆች የትምህርት ቤትና ለኑሮ የሚያስፈልጋቸው ማሟላት ኪስን ባዶ የሚያደርግ ነው። በዚያ ላይ የበዛ ጋባዥነትና ሰጭነት ሲጨመርበት ማሰብ ነው። ነጻነት አዲስ አበባ ተቀምጦ ልጆቹን አሜሪካ የሚያስተምር መልካም አባት ነበረ። የዚህን ንዑስ ዓመት ከፍሎ ቀጣዩን ሲደርስ እንደሚከፍል ነው አባትም እናትም ያመኑት። አልሆነም። ከእንግዲህ ነጻነት ለልጆቹ የትምህርት ቤት ሊከፍል አይችልም። ከሚቀጥለው ንዑስ ዓመት ጀምሮ የነጻነት ልጆች የትምህርት ቤት የሚከፍል አባት የላቸውም። ሚስቱ ለምን አላለቀሰችም እያላችሁ አንዳንዶቻችሁ ስታብጠለጥሏት የነበራችሁ የልጆቹ እናት ይህን ሁሉ ስታወጣና ስታወርድ ሊሆን ይችላል። ያጣችው የልጆቿን አባት ብቻ ሳይሆን የልጆቿን ቀጣይ ተስፋም ጭምር ነው።
ነጻነት የባንክ ሂሳቡ ታግዶ ገንዘብ የሚያዘዋውረው በወዳጆቹ የባንክ አካውንት ነው። ማጋ ስንት አለው ስንት የለውም የሚለው አይታወቅም። እነዚያ ወዳጆቹ ነጻነት ካለፈ በኋላ ያለውንና የሌለውን ከቤተሰቦቹ ጋር ተሳስበዋል? አላውቅም። በነጻነት ለብር ደንታ ቢስነት ማን ጋር ስንት አለው? አይታወቅም። የብራንድ አምባሳደር የሆነላቸውና ማስታወቂያ የሰራላቸው ድርጅቶች፣ ኮሚሽን የሚቀበላቸው የቴሌቪዥንና የሬዲዮ ጣቢያዎች የነጻነት ወርቅነህ ስንት ብር አለባችሁ? እነሱ ያውቃሉ። እሱ ሊጠይቃቸው ግን አይችልም። ሚስቱ 3 ልጆቿን ይዛ እንደሰማሁት በዛሬው ዕለት ወደ አሜሪካ ትመለሳለች። ብትችሉ የነጻነት ወርቅነህ ትንሽም ቢሆን ብር ያለባችሁ ዛሬ ምሽት ከመድረሱ በፊት ለሚስቱና ለልጆቹ ያለባችሁን ስጡ። ለጊዜው መስጠት ባትችሉ እንኳ ያለባችሁን መጠንና የምትመልሱበትን ጊዜ አሳውቁ። ትናንት የብዙዎች የሳቅና የቁም ነገር የጥበብና የሐሳብ ምንጭ የነበረው ነጻነት ወርቅነህ ዛሬ የለም። እናንተም ነገ አትኖሩም። ሁሉም ለሕሊናችሁ የተተወ ነው። እናንተ ያለባችሁን ብቻም ሳይሆን ነጻነት ሌሎች ላይ ያለውንም ለቤተሰብ አሳውቁ። እውነት ነጻነትን የምትወዱት ከሆነ የግድ ደግሞ ብድር ወይም ዕዳ ብቻ አይደለም ሊኖርባችሁ የሚገባው። አብሯችሁ የሠራ የምትወዱት፣ የምታደንቁት፣ በሥራዎቹ የተጠቀማችሁ፣ ከወዳጅነቱ ያተረፋችሁ ሁሉ ስለ ልጆቹ አስቡ። ነጻነት አስቀምጦት ያለፈው እሱም ባይኖር ልጆቹ የሚጠቀሙበት ሀብት ንብረት የለውም። ፍቅር ነው የነበረው። ፍቅር የትምህርት ቤት ሲከፍልና ልጆቹን ሲያሳድግ ባያሳድግ እንኳ አጋር ሲሆን ማሳየት እንወድሃለን ካልነው ሁሉ ይጠበቃል ሲል ጋዜጠኛ ደራሲና ጸሐፌ ተውኔት ቴዎድሮስ ተክለአረጋይ ልባዊ መልእክቱን አስተላልፏል። ከዚሁ ከአርቲስት ነጻነት ወርቅነህ ድንገተኛ እልፈት ጋር በተያያዘ የአርቲስት ነጻነት ቤተሰብ ወደ መጡበት ሀገር ከመመለሳቸው በፊት ለቤተሰቡ የቅርብ ሰዎች ሕጋዊ ውክልና መስጠታቸው ተሰምቷል። በመሆኑም አርቲስት ነጻነት ወርቅነህን የተመለከቱ ማናቸውንም የሥራ ጉዳዮች እንዲከታተሉና እንዲያስፈጽሙልን በማለት አቶ አስናቀ ንጉሴን የወከልን መሆኑን በአክብሮት እናሳውቃለን ብለዋል። ከአርቲስት ነጻነት ወርቅነህ ስም ጋር በተያያዘ ማናቸውም ጉዳይ ቢኖራችሁ አቶ አስናቀ ንጉሴን ማነጋገር እንደምትችሉ እንገልጻለን ሲሉ አስታውቀዋል። ከዚህ በተጨማሪም አርቲስት ነጻነት ወርቅነህና ቤተሰቡን የተመለከተ የትኛውንም አይነት መረጃ ማግኘት ስትፈልጉ ተወካዩን በአካል ወይም በስልክ ማነጋገር ትችላላችሁ። በተለይም የሟችንም ሆነ የቤተሰቡን ስም የሚያጠፉ እንዲሁም ክብር የሚያጎድፉ ስሁት ትርክቶችን በማህበራዊ ሚዲያ እንዳይዘዋወሩ ለማስቀረት እንዲቻል ትክክለኛ መረጃዎችን ከሕጋዊ ተወካያችን ብቻ እንዲቀበሉ የተወካያችንን ቃል ብቻ ጠቅሰው እንዲጠቀሙ እንጠይቃለን ሲሉ በውክልና ደብዳቤያቸው ላይ በግልጽ አሳውቀዋል። ከዚህ ውጪ በሆነ መንገድ የሟችንም ሆነ የቤተሰቡን መልካም ስም የሚያጎድፍ ስሁት የፈጠራ ታሪክ ማሰራጨት በሕግ የሚያስጠይቅ መሆኑንም አስታውሰዋል። አቶ አስናቀ ንጉሴን በስልክ ቁጥር 0903 88 68 70 ማግኘት እንደሚቻል የዝግጅት ክፍላችን እያስታወቀ ለአርቲስት ነጻነት ወርቅነህ ቤተሰቦች መልካም ጉዞን ይመኛል። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።